ሁል ጊዜ ዙልሂጃ ሲወሳ አንድ ልብ የሚሰብር ታሪክ ይነሳል። አንድ ጠንካራ የሆነ ቤተሰብ ይነሳል። አንድ ጠንካራ የሆነ ወጣት ልጅ ይነሳል። አንድ ጠንካራ የሆነች እናት ትነሳለች። ሁሌ ዙልሂጃ ሲነሳ ተራራ ሊሸከመው የማይችለውን ትእዛዝ የተሸከሙ እነኚህ ቤተሰቦች ሁሌ አብሮ ይነሳሉ። እነሱን አለማውሳት ስለነሱ አለመናገር ንፉግነት ነው። በተለይ ደግሞ አሁን ላይ ላለን ወጣቶች ይህን ወጣት ማንሳት ያስፈልጋል። አሁን ላይ ላሉት እናቶች እቺን እናት ማንሳት ያስፈልጋል። አሁን ላይ ላሉት አባቶች እንዲህ አይነት ጀግና የሆነን አባት ታሪክ ማንሳት ያስፈልጋል። አቡል አንቢያ የነብያቶች ሁሉ አባት ተብሎ የሚጠሩት ኢብራሂም አለይሂ ሰላም ለካ አላህ ረብል ዓለሚን ወዶ አይደለም ኢብራሂምን የኔ ኸሊል ነው ብሎ የጠራቸው፣ የኔ ወዳጅ ብሎ አላህ ጠራቸው። አላህ ኸሊል ብሎ የጠራቸው ሁለት ናቸው፣ ነብዩላህ ኢብራሂምንና ነብያችንን ሰለላሁ ዐለይሂ ወሰለምን ነው። መለስ ብለን ስንመለከት ለምን ሌሎች ነብያቶችን በዚህ ደረጃ ሳይጠራ ኢብራሂምንና ነብያችንን ለምን ጠራቸው ብንል የረሱልን አለይሂ ሰላቱ ወሰላም ብናነሳውም የማንጨርሰው ባህር ነው የሳቸው። ኢብራሂምን አለይሂ ሰላም ደግሞ ልብ የማይሸከመው አይደለም የሰው ልጅ ተራራ ሊሸከመው የማይችሉ ፈተናዎችን እሳት ውስጥ እስከ መወርወር ድረስ ያደረሳቸውን ዋጋ ለላ ኢላሃ ኢላላህ ሲሉ ከፍሏል። ኢብራሂም አለይሂ ሰላም እሳት ውስጥ የተወረወረባትን ከተማ ለቀው ከወጡ በኋላ ሌላ ሀገር ላይ ኖሩ ነበር። ሁለት ሚስት ነበራቸው ኢብራሂም አለይሂ ሰላም። አንደኛዋን ሀጀር የምትባለዋን መካ ላይ ያኖራታል። ሁለተኛው ሚስቱን ደግሞ ሳራ የምትባለዋን ፍልስጤም ላይ ያኖራት ነበር። ኢብራሂም ፍልስጤም በተቀመጡበት ሰዓት ላይ መናም ወይንም ህልም ተመለከቱ። የነብያቶች ህልም ትእዛዝ እንጂ ተራ ህልም አይደለም። ህልም አዩ። በህልማቸው ልጅህን እረድ የሚል ቀጥታ ትእዛዝ መጣ። በጣም ከባድ ትእዛዝ። ወላሂ ልጅህን ግደል ቢባል ቃሉ በጣም ቀላል ነው፣ መግደል ቀላል ነው። ማረድ ግን አሸድ የሆነ ከባድ ትእዛዝ ነው። ያ ኢብራሂም አላቸው አላህ ልጅህን እንድታርድ ፈልጋለሁ፣ ልጅህን ኢብራሂምን እረድ። ኢብራሂም አለይሂ ሰላም ኢስማኤልን እንዲያርዳቸው አላህ ሲያዛቸው ኢስማኤል ማለት ለኢብራሂም አንድ ብቸኛ ልጁ፣ ኢስማኤል ማለት ለኢብራሂም ከ86 ዓመት በኋላ ያገኘው ልጁ፣ ኢስማኤል ማለት ለኢብራሂም የበኩር ልጁ፣ ኢስማኤል ማለት ለኢብራሂም ሌላ ልጅ የሌለው ልጄ ብሎ የሚጠራው ብቸኛ ልጁ ኢስማኤል ነው። እረዶ እሱማ እንድታርድልኝ ይፈልጋለሁ አለ። አላህ ሲፈትን በምትወደው ነገር ነው የሚፈትን። ይህ ፈተና ኢብራሂም ሊቋቋሙት አልቻሉ። ላኪን ትእዛዙ የመጣ ከአላህ ነው። ጉዞ ጀመሩ። ቀጥታ ከፍልስጤም ወደ መካ ጉዞ ጀመሩ። መካ ሲደርሱ ኢስማኤልን አገኙት። አባቴ አንተ ስትመጣ ሁል ጊዜ ዝም ብለህ አትመጣም። ከዚህ በፊት ስትመጣ መካን እንድንገነባ መጣሃል። አሁን ደግሞ የሆነ ትእዛዝ ይዘህ መጣሃል። ለምን መጣህ አላቸው። ልጄ በህልሜ አንተን ሳርድህ ተመለከትኩኝ። እኒ አራ ፊል መናሚ እኒ አዝበሑክ። በህልሜ ሳርድህ ተመለከትኩኝ። ቀጥታ ተነስቼ መጣሁ። ኢስማኤል አለይሂ ሰላም ወጣት ናቸው፣ ልጅ ናቸው። ላኪን ቀጥታ ምን አሉ? ያ ፈንዙር ማዛ ተራ፣ የሚታየህን አድርግ። አላህ ያዘዘ ትእዛዝ ነው። የአላህን ትእዛዝ የተመቸህን አድርግ አባቴ፣ በእኔ በኩል ግድ የለም አላቸው። አሁን ላይ ያሉትን ልጆች እንመልከት። አባት ልጁን ለማዘዝ ያፍራል። ይቆጣኝ ይሁን ይናገረኝ ይሁን ብሎ ይፈራል። አሁን ላይ ያሉትን ወጣቶች ልጆች ለአባቶቻቸው ያላቸውን የቃላትን ክብር እንመልከት። ኢስማኤል ግን እኔን እንድታርድ ከሆነ አድርግ፣ ምን ትጠብቃለህ አባቴ ያለው። እንደው ወደ እናቴም ጋር መሄድ አይጠበቅብህም፣ የአላህ ትእዛዝ መቆየት የለብህም፣ ወዲያውኑ ፈጽም አለው። ኢብራሂም አለይሂ ሰላም እቤት ገቡና ቢላው ይዘው ይወጡ። ቢላውን የያዙት ግመል አሊያም ፍየል ሊያርዱ አይደለም፣ ብቸኛ ልጃቸውን ሊያርዱት ነው ይዘው ይወጡት። ኢብራሂምን እስማኤልን እየጎተቱ ወደ ኮረብታ ወጡ። ኮረብታ ላይ ሄዱ። እስማኤል ለኢብራሂም የተወሰኑ ወስያዎችን አለው። አባቴ ሆይ አለው፣ እንደው አርደህኝ ወደ ቤት ስትመለስ ለውዷ እናቴ ሰላምታን አቅርብልኝ፣ እንደማይመጣም ተመልሼ እንደማልመጣም ንገራት። አባቴ ሆይ ስታርደኝ ሩህ ነውና ከሰውነት የሚወጣው ስፈራገጥ በእግሬ እንዳልመታህና እንዳልጎዳ ከእግሬ ነሰረኝ አለው። እየታረደ አባት እንዳይመታበት ይጠነቀቃል። እግሬ ነሰረኝ። አባቴ ሆይ ስታርደኝ
ልብስህን ሰብሰብ አድርገህ እረደኝ። ለምን አለው? ደሜ እንዳይረጭብህ፣ ልብስህ እንዳይቆሽሽ። አባቴንና ልብስ ቆሽሾ ማየት አልፈልግም። ያ ብቻ አይደለም፣ ወደ ቤት ስትመለስ አንተ ልብስ ላይ ያለውን ደም እናቴ አይታ እናት ናትና ውስጧ እንዳይረበሽ የሷን ቀልብ ጠብቅልኝ። እባክህን ስታርደኝ ልብስን ሰብሰብ አድርግልኝ፣ እኔ ለመታረድ ዝግጁ ነኝ አለው። አባቴ ሆይ ከዚህ ውጭ ሌላ ቀሚስ የለኝም፣ ካረርከኝ በኋላ በዚቹ ቀሚስ ከፍነኝ፣ ይሄን አደራ እልሃለሁ፣ አሁን እረደኝ አለው። አባት የታዘዘውን ትእዛዝ ሊፈጽም ቢላውን ይዞ መጣ። እስማኤልን አስተኛቸው። ሊያርድ ሲል ምንም ቢሆን አባት ነው፣ ነብይም ቢሆን አባት ነው። አባት አይደለም ልጁን ሲያርድ፣ ልጅህ እንቅፋት ሲመታው ምን ይሰማሃል? ልጅህ ሲያለቅስ ምን ይሰማሃል? ታውቀዋለህ አባት የሆንክ። ሊያርደው ዝቅ ሲል ኢብራሂም አልቻሉም፣ ከዓይናቸው እንባ ፈሰሰ። እስማኤል አለይሂ ሰላም ግን አላለቀሱም። አባቴ በዚህ አይነት ሁኔታ ልታርደኝ አትችልም፣ በአፍጢሜ ዘቅዝቀኝና ከጀርባ እረደኝ። አይኖቼን ካየ አታርደኝም፣ በጀርባ ግን ከሆነ አይኖቼን ስለማታይ ታርደኛለህ፣ አታዝንልኝም፣ ዘቅዝቀ እረደኝ አላቸው። ኢብራሂም አለይሂ ሰላም ልጁን ዘቀዘቀው። ቢስሚላህ ብሎ አረደው። ቢለው ቢላው አልሰራም አለ። መለስ አለና ኢብራሂም ቢላውን ሞረደው። አሁንም አመጣ። ቢለው ቢላው አላርዳለው። ሶስተኛ ደገመው። በዚህ መሃል እስማኤል ምን ይላል? ያ አበት አባቴ ሆይ እሽዱድ አለየ፣ ጠንከር አድርገህ እረደኝ እንጂ አለው። ሚሳሳለት መስሎት ነው። ላኪን ቢላው ሊያርደው አልቻለም። በምን? ዩኑስን አለይሂ ሰላም መብላት ያልቻለችው ያቺ አሳ ነባሪ፣ ኢብራሂምን አለይሂ ሰላም ማቃጠል ያልቻለችው ያቺ እሳት እስማኤልን አለይሂ ሰላም እንዳታርድም ትእዛዝ ተሰጣች። ቢላ በተፈጥሮ አራጅ ነው። አላህ ግን ካዘዘ እሳት እንኳን ውሃ ይሆናል፣ በርደን ወሰላማ ብሎ አላህ እንደሰጣት። አሳ ነባሪ እንኳን ዩኑስን አለይሂ ሰላም ተፍታለች፣ ልታርዱ አልቻለችም። የዚህን ጊዜ ከላይ ኢብሊስ መጣ፣ ሸይጣን መጣ። ያ ኢብራሂም አለው አተذبه ወለደክ بسبب الرؤيا رأيتها، ህልም አየሁኝ ብለህ አንድ ልጅህን ልታርድ ትፈልጋለህ? እንዲህ አለው። እየወሰወሰው ነው። ኢብራሂም ዞር አሉና ቢስሚላህ አላሁ አክበር አላሁ አክበር አላሁ አክበር ብለው በሶስት ጠጠር መቱት። ሸይጣን ወደ እስማኤል ሄደ። አባትህ ህልም ስላየ በልጅነትህ መቀጠፍ ትፈልጋለህ ወይ? እምቢ በል፣ ይሄን ትእዛዝ አትቀበል አለው። እስማኤልም አላሁ አክበር ብሎ በሶስት ጠጠር መተው። እናት ጋር ሄደ። እናት ነሽ፣ ብቸኛ ልጅሽን እንዴት አሳልፈሽ ለቢላ ትሰጫለሽ? ይሄን እርድ አስቆሚው። ሃጀርም ጠንካራ እናት፣ የአላህን ትእዛዝ የምትቀበል ሴት ናትና አላሁ አክበር ብላ በሶስት ጠጠር መታች። ዛሬ ሁጃጆቻችን ጀምረተል አቀባ ጀምረተል ኩብራ ላይ 7 ጠጠሮች የሚወረወሩት ያኔ ኢብሊስን ሸይጣን የተመታበት ጠጠር እሱን ለማስታወስ ነው። ዙልሂጃ ላይ ሆነን ይሄን ታሪክ አለማውሳት፣ ይሄን ቤተሰብ አለማንሳት፣ ይሄ በተውሂድ የጠነከረን ቤተሰብ፣ ይሄ ለአላህ ያደረን ቤተሰብን አለማንሳት ንፉግነት ነው። በዚህ ሁኔታ አላህ ተጣራ። አያ ኢብራሂም قد صدقت الرؤيا إنا كذلك نجزي المحسنين። إبراهيم هوي يتملكت كون هلم الرقاق التزاز مهونون فتنا نبر انجي لجهن فلقنا هيدلم لجهن الترد بل يجيبوتا ايهم مكتهم بق في الإراد علاتشو لجاتشو بزاو ترفا إبراهيم عليه السلام لفتنا نبر يمتوت. الله ميودون سو بزي درجة بميودو نقر يفتنوال. بارك الله لي ولكم في القرآن العظيم.